ይህ ሰውዬ በቁጥጥር ስር ውሏል። ለምን መሰላችሁ? የገዛ ፍቅረኛውን ቤተክርስቲያን እንሳለም ብሎ በመውሰድ በፌሮ ብረት ቀጥቅጦ ገድሏታል። አዎ የሰማችሁት እውነት ነው። ሁሉም ነገር ያደረገው ግን ለአንድ ነገር ብቻ ነው፣ ለገንዘብ። ተከሳሹ ብሩክ ወይም ሰለሞን ደጀን ይባላል። ጥጋብ ሙላትን እወድሻለሁ የፍቅር ጓደኛ ይሁኝ ብሎ ቀረባት። ጥጋብም በንጹህ ልቡ አምናው በፍቅር አብረው መኖር ጀመሩ። ነገር ግን ብሩክ አእምሮ ውስጥ ፍቅር ሳይሆን የጥጋብ የባንክ አካውንት ነበር ያስጎመጀው። ሐምሌ 1 ቀን 2017 ዓ.ም ብሩክ ድራማውን ጀመረ። ባህር ዳር የታመመ ቤተሰብ አለኝ እንጠይቅ ብሎ ከቤት ይዟት ወጣ። ለ2 ቀን በተለያዩ ሆቴሎች ሲያዞራት ቆየ። ለምን መሰላችሁ? ምቹ ጊዜና ቦታ እየፈለገ ነበር። ከዛም ሌሊት 11 ሰዓት ቤተክርስቲያን ተሳልመን እንመለስ ብሎ ቀሰቀሳት። ወደ አቡነ ሐራ ቤተክርስቲያን አቅራቢያም ወዳለው ጫካ ይዟት ገባም። እዛ ጋር ነው እንግዲህ ጭራቅነቱ የወጣው። የያዘውን ፌሮ ብረት አውጥቶ ጭንቅላቷን ደጋግሞ መታት። ጥጋብ በዛው ሕይወቱ አለፈ። ከገደላት በኋላ የኢንፊኒክስ ስልኳን ዘረፈ። በባንክ አካውንቷ የነበረውን 465214 ብር ወደ ተለያዩ ሰዎች አስተላለፈም። በዚህም አላበቃም። በሟች ስልክ ለወንድሟ ጸበል ቦታ ነኝ ብር ላኩልኝ ብሎ መልእክት ላከ። 86,000 ብርም ተጨማሪ ወሰደ። ነገር ግን ወንጀል ተደብቆ አይቀርም። መስከረም 19 ቀን 2018 ዓ.ም ቤተሰቦቿ በሰጡት ጥቆማ መሰረት ተያዘ። የማዕከላዊ ጎንደር ዞን ከፍተኛ ፍርድ ቤትም ድርጊቱን መርምሮ በ25 ዓመት ጽኑ እስራት ቀጣው። በገንዘብ ፍቅር ሕይወትን ማጥፋትም መጨረሻው ይሄ ነው።